5 ወር ብቻ። ያ ብቻ ነው ተማሪዎችን ከሃርድ ወርኪንግ ስኮላርስ በአንዴ ወደ አብሶሉት ዲዛስተር የሚቀይራቸው። ዛሬ 5 አይነት ድንች ራሶች የምናየው ይሆናል። እናም ራሳችሁን እዚህ ላይ ካላገኛችሁ ፕሮባብሊ 5ቱንም ናችሁ። አንደኛ የሶፎ ድንች ራስ። የዚህ ልጅ ትልቁ የክረምት አቺቭመንት ኮምፎርታብል የሆነ ስሊፒንግ ፖዚሽን መፈለግ ነው። እናም በጣም የሚገርመው ነገር እስቲ ተነሱና የሆነ ነገር ስሩ ስትሏቸው የሆነ ነገርማ እየሰራው ነው እሱም እያረፍኩ ነው ብለው የሚመልሱት ነገርስ? ብሮ ከጁን ጀምሮ እኮ ነው ስታርፍ የነበረው። ሶፋው ነው እንደ የወለደ እንደዚህ የምትለጠፍበት። ብቸኛው ኤክሰርሳይዝ ራሱ ያረከው የቲቪ ሪሞቱን ከጠረጴዛ ለማንሳት ስትነሳ ብቻ ነው። ሁለተኛ የሆነ ነገር እንስራ የሚለው ድንች ራስ። ይሄኛው ልጅ ደግሞ ሁሌ ጧት ሲነሳ 12 ሲኒ ቡና እንደጠጣ ፈላ በጣም ብዙ ኤነርጂ ይዞ ነው የሚነሳው። ከዛ ዶክተር ስትሬንጅ ይመስል ሁሉንም ነገር በአንዴ ካልሰራው ይላል። መጀመሪያ ሳይክል እንደ ይላል። ከዛ ትንሽ 1 ደቂቃ ምናምን ከቆየ በኋላ ደግሞ ግራቪቲን ኦቨርትሮን እናርገው ይላል። ብሮ ለምንድነው ቆይ ሰው የፈጠረውንም ያልፈጠረውንም ስራ በአንዴ ሰርተን ካልጨረስክ የምትለው? በዚህ አይነትማ 100% versus 1 ጎሪላ የሚለውን ሲን ኢን ሪል ላይፍ እየፈጠረው ይሆናል አሁን ሰዓት ላይ። ኦራይት ሶስተኛው የጂም ድንች ራስ ነው። ይሄኛው ገሶ ደግሞ አንድ ሞቲቬሽናል ቪዲዮ ብቻ ያይና ገና በመጀመሪያው ቀን 220 ፓውንድ ለማንሳት ይታገላል። ከዛ ከደቂቃዎች በኋላ 20 የኮሮና ፓንደሚክ እና 10 የዓለም ጦርነት እንዳለፈ መኪና ነው የሚንቀሳቀስ። ግን እሱ ከሌሎች ተለይቶ ጠንካራ ሆኖ የተሰራ ነው የሚመስለው። በቃ ልክ እግሩ እንደተሰበረ ሱፐርማርኬት እየተሳበ። ማይ ብራዘር ኢን ክራይስት ማንኪያ እንኳን እኮ ማንሳት አልቻልክም፣ ተረጋጋ እንጂ። አራተኛው ሁሌ ፓርቲ የሚወጣው ድንች ራስ ነው። ይሄኛው ልጅ ደግሞ ሁሌ ቢዝነስ ትሪፕ ላይ የሚወጡ ቤተሰብ ነው ያለው። ልደት በሉት፣ ባርቢኪው በሉት፣ ፉትቦል በሉት፣ ኢቭን የሱ ኳድሩፕል ከዝንስ ዌዲንግ በሉት፣ በቃ አይጠፋም እሱ የሚያዘጋጀው ይመስል። በዚህ አይነትማ የራሱ ቤት እንዳለው ራሱ የረሳው ይመስለኛል ሳስበው። አምስተኛውና የመጨረሻው ደግሞ ሁሌ ደብሮኛል የሚለው ድንች ራስ ነው። ይሄኛው ልጅ ደግሞ በጣም ግራም ያጋባው ልጅ ነው። አመቱን ሙሉ ክረምት እስኪደርስ በጣም ነው የጓጓሁት ይልና ልክ ክረምት ከደረሰ በኋላ እጪ ቀን ሲያስጠላ በጣም ነው የሚደብረው ይላል። ኤክስኪውዝ ሚ አመቱን ሙሉ እኮ ስጠብቀው የነበረው ቀን ነው እንዴ? ጸሎትን እኮ ስታረግ ነበረ። ምን እሺ ነው አሁን ደግሞ ደበረኝ ትላለህ? ምንድነው የቀን ዳውጣ አይምሮ ነው እንዴ ያለ? ኤኒዌይስ እነዚህን ይመስላሉ 5ቱ ድንች ራሶች። የረሷቸው ካሉ ኮሜንት ላይ ጻፉልኝ፣ እነሱን በሌላ ቪዲዮ ሰራላችኋለሁ። እናም ይሄን ቪዲዮ ከወደዳችሁት ሂት ላይክ ኤንድ ሰብስክራይብ እና ይሄን ቪዲዮ ድንች ራስ ለሆኑ ጓደኛችሁ ላኩለት። ግን ከዛ በተረፈ እረፍት 2 ወር ከግማሽ ነው። ስለዚህ ይሄን እረፍታችሁን ትምህርት ፋይናል ቦስ ሆኖ ከመምጣቱ በፊት ኢንጆይ አድርጉት። ለዛሬ እዚህ ጋር ይበቃናል። በሌላ ጊዜ እስክንገናኝ ድረስ ፒስ።